السلام عليكم. وعليكم السلام. يا مصحف سوج أهل الكتاب كونت غار ስለመጋባት እስላማዊ ህግ ምን ይላል? The question that what is the ruling as far as ከጥያቄው እንደምንረዳው ኢስላም ከመጽሐፍ ሰዎች አህለል ኪታብ ከሚባሉት አይሁድና ክርስቲያን ናቸው ከነሱ ጋር ስለመጋባት ምን ያስተምራል ነው። ይህም በተመለከተ ቅዱስ ቁርአን ሱረቱል አልማኢዳ ምዕራፍ 5 ቁጥር 3 እንዲህ ይላል ከአህለል ኪታብ የመጽሐፍ ሰዎች የሆኑትን ሴቶች ማግባት ትችላላችሁ ይላል። ከዚህ የቅዱስ ቁርአን ጥቅስ እንደምንረዳው የክርስቲያንና የይሁድ ሃይማኖት ተከታይ የሆኑ ሴቶችን ማግባት እንደሚቻል ነው። ይህ ስለተባለ ሙስሊም ማንኛውንም ያፈቀራትን ሴት ሁሉ ማግባት ይችላል ማለት አይደለም። ቅዱስ ቁርአን ሱረቱል አልበቀራ ምዕራፍ 2 ቁጥር 221 ላይ እንዲህ በማለት ያስጠነቅቀናል። የሚያምን ወንድ ምንም ቢሆን ሙሽሪክና ጣዖት አምላኪ የሆነች ሴት ፈጽሞ ማግባት አይፈቀድለትም እስካላመነችም ድረስ። ያመነ ወንድ ፈጽሞ አያገባትም። ያመነች ሴት ምንም እንኳን በእድሜ የገፋች ብትሆንም ወይም መልኳ የማይስብና ፉንጋ እንኳን ብትሆን ከዚያች ካላመነችው ሴት ይልቅ ለጋብቻ ትፈቀዳለች። ያቺ ያላመነች ሴት ግን የፈለገውን ያህል ሀብታም ትሁን ምንም ያህል ከሁሉም የምትበልጥ ቆንጆ ትሁን ያመነ ወንድ ሊያገባት አይፈቀድለትም። ከዚያችኛዋ ከሀብታምና ቆንጆዋ ይልቅ ድሃዋ በእድሜ የገፋችው በመልክም ቢሆን አስቀያሚዋ ያመነች ሴት ለጋብቻ ትፈቀዳለች። ከዚሁ ጋር በተያያዘም በአላህ አንድነት የምታመን ሙስሊም ሴት ሙሽሪክ ወንድ ማግባት ፈጽሞ አይፈቀድላትም። ሙሽሪክ የሆነው ወንድ ምንም ያህል መልኩ ያማረ ቢሆን የቱን ያህል ሀብታም ቢሆን ወይም ዝነኛ ቢሆን ከሱ ይልቅ ድሃ አስቀያሚና ታዋቂ ባይሆንም ያመነ ወንድ ነው ማግባት የሚፈቀድላት። ሌላው በሚገባ ማጤን ያለብን ሱረቱ አልማኢዳ ምዕራፍ 5 ቁጥር 72 ላይ የሚለው ነው። ይሄውም ኢሳን አለይሂ ሰላም አላህ Subhanahu Wa Ta'ala ነው ብለው የሚያምኑ ኩፋር ናቸው በማለት በግልጽ ተጽፏል። እዚህ ላይ ልብ ልንለው የሚገባን ጉዳይ አለ። ቅዱስ ቁርአን ከላይ አንድ ቦታ ላይ አህል ኪታብ ጋር መጋባት እንደሚፈቀድ ይገልጽና በሌላ ምዕራፍ ሽርክ እምነት ካላቸው ግን መጋባት እንደማይፈቀድ ይገልጽልናል። ቀጥሎም ኢሳን አላህ Subhanahu Wa Ta'ala ነው የሚሉ ኩፋር መሆናቸውን ይገልጻል። በዚህ መልኩ የቅዱስ ቁርአን ቃል እርስ በርሱ የሚቃረን እንዳልሆነ ልብ ብሎ ማጤን ያስፈልጋል። በአላህ ላይ የሚያሻርክ እምነት ኩፍር ነው። ቅዱስ ቁርአን ከላይ እንደገለጸው በአንድ ስፍራ ላይ ከአህለል ኪታብ አማኞች ጋር መጋባት እንደሚቻል ይገልጽና በሌላ አንቀጽ ከሚያሻርኩ ጋር መጋባት እንደማይቻል ደግሞም በሌላ አንቀጽ ኢሳን አላህ ነው የሚል ክርስቲያኖች ሽርክ መሆኑን ይገልጻል። በዚህ መልኩ ግልጽ ባለ ሽርክ እምነት ካለው ሰው ጋር ሙስሊም ጋብቻ መፈጸም እንደሌለበት ነው የሚያስረዳን። በቅዱስ ቁርአን አልኢምራን ምዕራፍ 3 ቁጥር 110 ላይ that kuntum khayra ummatin ukhrijat lin-nas ta'muruna bil ma'ruf wa tanhauna 'anil munkar wa tu'minuna billah ከሰው ዘር ሁሉ ከሁሉም የሚበልጡት በአንድ አላህ ያመናችሁ እናንተ ናችሁ። ደግሞም ከመጽሐፍ ሰዎች አህለል ኪታብ ጥቂት ሙእሚኖች አሉ አብዛኞቹ ግን አልፋሲቁን ናቸው። እነርሱም በአላህ የማያምኑና የአላህን ትእዛዛት የማይቀበሉ ናቸው። እዚህ ላይ ቅዱስ ቁርአን የሚነግረን ከነዚህ ከአህለል ኪታቦች ውስጥ ጥቂት ሙእሚኖች እንደሚገኙ ነው። አብዛኞቹ ግን አማኞች አይደሉም። ቁርአናችን የሚነግረን ከአይሁድና ክርስቲያኖች መሃል ጥቂት አማኞች መኖራቸውን ነው። እዚህ ላይ ልብ አላችሁ? ከመጽሐፍ ሰዎች አህለል ኪታብ ጋር መጋባት ይፈቀዳል ሲል ከነዚህ አህለል ኪታብ ሰዎች መሃል ሙእሚን ከሆኑት ጥቂቶቹ ጋር ብቻ መሆኑን መገንዘብ ይኖርብናል። አለበለዚያ ግን በደፈናው አህለል ኪታብ ከሆኑት ሁሉም ጋር መጋባት ይቻላል ማለት እንዳልሆነ ልብ ልንል ይገባል። ጥቂት ደግሞም ኢሳን አላህ ነው ብለው የማያምኑ ክርስቲያኖች አሉ። ነገር ግን ኢሳን አላህ ነው ብላ የምታምን ሴትን ሙእሚን ሊያገባት አይፈቀድለትም። አብዛኞቹ የኢስላም ምሁራን አህለል ኪታብ ከሆኑት ጋር መጋባት ይፈቀዳል የሚል አመለካከት ያራምዳሉ። እኔ ግን አልስማማም። እኔ የምስማማው ቅዱስ ቁርአን በግልጽና በቀጥታ ከሚያስተምረው ጋር ብቻ ነው። ማግባት የሚፈቀደው ኢሳን አላህ ነው ብለው ከማያምኑ ክርስቲያኖች ጋር ብቻ ነው የሚል አቋም ነው ያለኝ። የአይሁድም ሆነ የክርስትና እምነት ተከታዮች ሆኑ ኢሳን አላህ ነው ብለው ከማያምኑ ጋር ሙእሚን መጋባት ይፈቀድለታል ብያምናለሁ።